ደጉን ጊዜ በማስታወስ ከመጠየቅ ጀምሮ ለሕክምናው ብትረባረቡ መልካም ነበር። ግን እናንተ ጸባችሁ የድንበር ይመስል ዛሬም በይቅር ባይነት ልባችሁን አለመክፈታችሁ ይገርማል። የተወዳጁ ኮሜዲያን አሌክስ በጽኑ ታሞ ሆስፒታል መግባት አሁን ደግሞ ሌላ መጋረጃውን የገለጠ ያልተጠበቀ ማህበራዊ የትዝብት አጀንዳ ይዞ መጥቷል። ይህ ዲና ፕላስ ኒውስ ነው። የተከበራችሁ የዲና ፕላስ ቤተሰቦች ወቅታዊ ሁኔታዎችን በቅርብ የሚከታተለው ኮሜዲያን ታሪኩ ሰማንያ ከአልጋ ላይ ሆኖ ለህይወቱ ከሚታገለው አሌክስ በስተጀርባ ያለውን መራራ የጓደኝነት ስብራት በአደባባይ አውጥቶታል። የትላንት የሳቅና የፈገግታ ምንጮች፣ የአንድ ሳንቲም ሁለት ገጽታ የነበሩት የዋሻው እንዴ ፕሮግራም አዘጋጆች ዛሬ አሌክስ አቅም አጥቶ አልጋ ላይ በወደቀበት ክፉ ቀን እግዜር ይማርህ ለማለት ስለምን ሰነፉ? የኮሜዲያን አሌክስ ህመም በድንገት የተሰማ ቢሆንም ከጀርባው ግን እጅግ ከባድ ስቃይን ያሳለፈ መሆኑን በቅርብ ይፋ የሆኑ መረጃዎች ያሳያሉ። አሌክስ ቀደም ሲል ህመም ሲሰማው መርፌ ይወጋበት በነበረው ቦታ ላይ ኢንፌክሽን ተፈጥሮ መግል መቋጠሩ ምክንያት ለ20 ቀናት ያህል ሙሉ በሙሉ እንቅልፍ አጥቶ ሁለቱም እጆቹና እግሮቹ መስራት አቁመው መንቀሳቀስ እንኳን እስከማይችልበት ደረጃ ደርሶ ነበር። መርፌ ሞጋበት ፓርት ነበር። ራስህ ሲያመኝ ይወጋ ነበር። ያ ቦታ ለካ ኢንፌክትድ ሆነ። በጣም ኢንፌክሽን ፈጥሯል። ከዛ ያ ቦታ እንትን ይፈነዳና እንትን ይሆናል፣ ፈሳሽ ይይዛል። ያ ሲገርመኝ ይሄ ሁለቱ ነበር የምትወጋው። ሁለተኛው ተደገመ። መጀመሪያ በድንገተኛ አደጋ ወደ ራስ ደስታ ሆስፒታል ቢሄድም የሚሰጡት የህመም ማስታገሻዎች ሊረዱት አልቻሉም። በኋላ ግን በወዳጆቹ ትብብር ወደ ፍቅረ ሰላም አጠቃላይ ሆስፒታል ተዛውሮ በህክምና ባለሙያዎች ከፍተኛ ርብርብ አሁን ላይ በጥቂቱ እግሩ ቆሞ ቢጀምርም አሁንም ከባድ ክትትልና የሁላችንም ድጋፍ ያስፈልገዋል። ይበልጥ የብዙዎችን እንባ ያራጨው ግን አሌክስ ስለ ግል ህይወቱ የተናገረው ታሪክ ነው። እኔ በትዳር ውስጥ የለሁም፣ የወለድኳቸው ልጆችም የሉኝም። ነገር ግን ከ8 ዓመት በፊት ያረፈችብኝን የእህቴን 3 ልጆች ላለፉት 11 ዓመታት እንደራሴ ልጆች አድርጌ ከእናቴ ጋር እያሳደግኳቸው እገኛለሁ በማለት ለእነዚህ ልጆች ሲል በቶሎ ተሽሎት መነሳት እንዳለበት ተናግሯል። አድናቂዎቹ ማስጨነቅ ስላልፈለገ ህመሙን ደብቆ ለመቆየት ቢሞክርም አሁን ግን ሁኔታዎች ከበድ ስላሉበት የኢትዮጵያ ህዝብ በጸሎት ከጎኑ እንዲቆም ተገዷል። እኔ በትዳር ለምን አይመኖር አይደለም፣ ግን 3 ልጆች አሉኝ። ያው በሌላ ሚዲያ ላይ ጠይቀውኝ ነገር ያለው ወደ 11 ዓመት ይሆናል የእህቶቼን ልጆች ማሳደግ ጀምሮ። እህቴ ደግሞ 8 ዓመት ይሆናታል በህይወት የለች እና ልጆቼ ናቸው። የእህቶቼ ልጆችም አይነት ስሜት እነሱ በይሰማቸው እንደ ልጆቼ ናቸው። ልጆቼ እነሱ ሁሉ አንተ ነህ እንትን የምትለው እንደ ልጆቼ ሳይሆኑ ልጆቼ ናቸው። በቃ እኔ ሌላ ህይወት አላውቅም። እነሱ ማውቀው ከነሱ ጋር ነው። እናታችን የማዘር ቤት አለ እዛ ነው። ታዲያ ይህንን የጥበብ ሰው ስቃይ ይበልጥ መራራ ያደረገው ሌላው ማህበራዊ ሁኔታ ዛሬ በኮሜዲያን ታሪኩ ሰማንያ አማካኝነት ይፋ ሆኗል። ታሪኩ ካለበት ስፍራ ሆኖ ባጋራው ግላዊ ትዝብቱ ወደ ኋላ መለስ ብሎ ያስታውሰናል። ዋሻው እንዴ የተሰኘው እጅግ ዝነኛ የመዝናኛ ፕሮግራም በአባይ ቲቪ ሲጀመር ከመስራቾቹ ቀዳሚ ተርታ የሚመደበው አሌክስ ነበር። በወቅቱ ከወዳጆቹ ጋር መልካም የሚባሉ እልፍ ወርቃማ ጊዜያትን በማሳለፉ በስራ አብሮ ለመዝለቅ የሚያስችል የቃልም ሆነ የጽሁፍ ውል ፈጽመው ረዥሙን ጊዜ አብረው ዘልቀው ነበር። በወቅቱ እርስ በርሳቸው አንተ ትብስ እየተባባሉ ለመኝታ ካልሆነ በቀር ውሎና ምሽታቸው አንድ የነበረ እንዲያውም በየተባባሉ የግል መጠራሪያ ስያሜን እስኪያበጁ ድረስ የወዳጅነት ጥጋቸውን ያስመሰከሩ የልብ ጓደኞች ነበሩ። አንተ ማን ነው ቀጠለ ያለው? የዋሻው እንዲያዘጋጆች ለአመታት የኢትዮጵያን ህዝብ በአንድነት ሲያስቁ የኖሩት በዚህ ትልቁ ውህደት ነበር። ነገር ግን ህይወት ሁል ጊዜ አልጋ ባልጋ አይደለችምና ከዕለታት በአንድ ቀን በእነዚህ ወዳጆች መካከል አለመግባባት ተፈጠረና እቃቃ ፈረሰ፣ ዳቦ ተቆረሰ ሆነ። ነገሩ ተበላሽቶ የወዳጅነት መረባቸውም ተበጠሰ። አሌክስ ከአባልነቱ ራሱን ቀንሶ ወይንም እነሱ ቀንሰውት ከፕሮግራም አቅራቢነት ከራቀ ወራት ተቆጠሩ። ኮሜዲያን ታሪኩ ሰማንያ በዚህ ጉዳይ ላይ ያነሳው የትዝብት ነጥብ እጅግ ልብ የሚነካና ሁላችንንም ሊያሳስበን የሚገባ ነው። ታሪኩ እንደሚለው ከደጉ ጊዜ ይልቅ ክፉ ጊዜን የቆጠሩ በሚያስመስል መልኩ ቀደም ሲል ኮሜዲያን ፍልፍሉ በታመመ ጊዜ እኔ ልታመምልህ በሚያስመስል መልኩ ሁሉም በአንድነት በሁሉ አቅጣጫ ተባብረው ነበር። የአምላክ ምህረቱ በእርሱ ላይ ተገልጦ ወደ ስራው ቢመለስም ትልቅ ደስታን ፈጥሮ ነበር። ታዲያ ትላንት ለአንድ አባል እንዲህ የተረባረቡ አንተ ትብስ ሲባባሉ የነበሩት የዋሻው እንዴ ፕሮግራም አዘጋጆች ዛሬ አብሯቸው የደከመውን ፕሮግራሙን አብሮ የገነባውን ኮሜዲያን አሌክስን እግዜር ይማርህ ለማለት ለምን ሰነፉ? ስለምንስ ጨከኑ?
ታሪኩ 80 በቁጭት እንደሚለው ሰው ሲያልፍ አበባ ጉንጉን ለታይታ ለማስቀመጥ ከመሮጥ ይልቅ ደጉን ጊዜ በማስታወስ በህይወት እያለ መጠየቅና ለህክምናው መረባረብ ትልቅ ሰብአዊነት ነበር። በመካከላቸው ያለው ጸብ ልክ የድንበር ጸብ ይመስል ዛሬም በይቅር ባይነት ልባቸውን አለመክፈታቸው እጅግ የሚገርምና የሚያሳዝን ነው። ዛሬም ግን አልረፈደም። ታሪኩ መልእክቱን ሲያጠቃልል ልባችሁን ለይቅርታ ከፍታችሁ የትላንት መልካም ጊዜን በማስታወስ ከጎኑ በመሆን ጠላትን ኩምሽሽ በማድረግ ሰይጣንን ሀፍረት አከናንቡት በማለት ለዋሻው እንዲያዘጋጆች ጥሪ አቅርቧል። ጥበብ ይቅርታና ፍቅርን ካላስተማረች ጥበብ ልትሆን አትችልም። የተከበራችሁ የዲና ፕላስ ቤተሰቦች እናንተስ ኮሜዲያን ታሪኩ 80 ለዋሻው እንዲያዘጋጆች በጻፈው ግልጽ ደብዳቤና አሌክስ አሁን ባለበት ሁኔታ ላይ ምን አስተያየት አላችሁ? ያላችሁን ልባዊ ምኞትና ሐሳብ ከስር ኮሜንት ላይ በሰፊው አስፍሩልን። ሁልጊዜ እንዲህ የወቅታዊ ትንታኔዎችን ለማግኘት የዲና ፕላስ ዩቲዩብ ቻናልን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩ። ከትላንት ዛሬ የተሻለ ነገንም የሚያውቀው አምላክህ ነው። እውነት ነው። አንተ አታውቅም። እኔ ማለት እኔ አሁን እኖራለሁ ብዬ አላሰብኩም። የነበረኝን ህመም ሳየው ማለት ነው ትንሽ ከባድ ነው እና ምንም አይደለም። በቃ ህክምና እዚህ ጀምር ያለው በቃ በጸሎታችሁ አትለዩን የምለው በተለይ እግሬ እንዲቆም ስለዚህ ሌላ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። አሽዬ ምንም የምለው ነገር የለም። አይዞህ እግዚአብሔር አለ። እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ አታልቅስ፣ አይዞህ ትቆማለህ። እግዚአብሔር ይጨመርበታል። ሐኪሞች አሉ ከእግዚአብሔር በታች። በእግር ትቆማለህ፣ ወደ ሙያ ወደ ስራ ትመለሳለህ። ቆመህ እንደገና የኢትዮጵያን ሕዝብ ታስቃለህ፣ ታስደስታለህ። እሺ አታልቅስ። አሁን አሌክስዬ አታልቅስ። እሺ አሌክስ ህክምናውን የጀመረበት ጊዜ እኛ ከምናውቀው ከቀዳሚ ሳይሆን ከዛ በፊት እንደነበረ ወጣ ባልኩበት ሰዓት እህቱ አጫውታኛለች። በዛን ጊዜም ብዙ ገንዘቦች ብዙ ብር እንደጨረሱ አልሸሸገችኝም።